ሰላም ጋይስ እንግዲህ ዛሬ ስትሪም ካደረግነው ከቤኪ ጋሻው ጋር በቪዲዮ አጠር ባለሽ ቪዲዮ ተመልሰናል ማለት ነው። አጠር ያለ ጥያቄዎችን ለቤኪ አቀርብለታለሁ። እንግዲህ ቤኪ በመጀመሪያ ስለመጣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ስለጋበዝከኝ። ወደ ጥያቄዎቹ ከመግባቴ በፊት ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ዘብሩኬክሶን ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ላይክ እና ኮሜንት እያደረጋችሁ ተከታተሉት። የመጀመሪያው ጥያቄ ቀጣይ ዓመት ማንቸስተር ዩናይትድ ኦልሬዲ ካሪክ ተረጋግጧል። ከካሪክ ጋር የዋንጫ ተፎካካሪ ይሆናል ወይስ አይሆንም የሚለው ነው። ሌላው ጥያቄ ደግሞ ነገ አርሰናል ከበርንሌ ያለው አርሰናል ከበርንሌ የሚያደርገውን ጨዋታ ግምት፣ እንዲሁም ደግሞ በማግስቱ ማክሰኞ ማለት ነው ማንቸስተር ሲቲ ከበርንማውዝ የሚያደርገውን፣ እንዲሁም በሳምንቱ መጨረሻ ቀጣይ ሳምንት ማለት ነው አርሰናል ከክሪስታል ፓላስ እንዲሁም ደግሞ ማንቸስተር ሲቲ ከአስቶን ቪላ የሚያደርጉትን ጨዋታ የቻምፒዮንስ ሊጉን ጨምሮ ትገምታለህ? ከየትኛውን ጀምር? ስለ ቀጣይ ዓመት ማንቸስተር ዩናይትድ ላይ ምን ላይ ይጨርሳል የሚለው አንተ ታውቀዋለህ። ባይዛው እኔ መመለስ አይጠበቅብኝም። እንዴት እንደሚያስፈራ እንደምናስፈራ አሳይተናል። ኮራ ብዬ ነው የማወራው እና ቶፕ 6 ላይ ባሉ ክለቦች የእኛን ጨዋታ ይታል ብዬ አስባለሁ። በካሪክ ስር ያ በሊቨርፑል ደርሶ መልስ አለን። በካሪክ አንዱ በካሪክ ባይሆንም ሲቲ ላይ አንዱን አሸንፈናል፣ አንዱን ተሸንፈናል። ቶተናም ላይ አንዳቻ አንድ ማሸነፍ፣ ቼልሲን ደግሞ ደርሶ መልስ ለጥፈናታል። ከእናንተ ጋር አንድ መሸነፍ አንድ ማሸነፍ። የእናንተን ታውቀዋለህ። እኛማ ይኸው መድፉ ላቆ ወደዚህ ነው እና ቀጣይ ዓመት እንገናኝ። ያው ብዙም አንፎክርም። አጭር ጥያቄ፣ ኦሊ ጉነር ሶልሻየር ባይዘዌ እንዲያርጎት ነበረ። ሶልሻየርም በማንቸስተር ቤት ኬርቴከር በነበረበት ጊዜ እንደዚህ አይነት አቋም አሳይቶ ነበረ። ሁለተኛ ደረጃንም አጠናቋል። ያ ነገር ሊፈጠር አይችልም ብለህ ታስባለህ? ካሪክ ይለያል። ብራዘር ይቅርታ አድርግልኝና ካሪክ ይለያል ነው። ስለዚህ በካሪክ እምነት አለኝ። ስለዚህ ማንቸስተር ዩናይትድ የዋንጫ ተፎካካሪ ይሆናል። አዎ ለዋንጫ ነው የምንጫወተው። ሲጀመር ተፎካካሪ ያለ መፎካከር ዘንድሮ ለአሲስት ነው የተጫወታሽ። እሺ ትንሽ ረዘም ቢልልን እንደውም ዋንጫውን እናዘጋ ነበረ። የሆነ 1-5 ቢጨመር ተስፈኞች ናችሁ ግን። እሺ ሌላ ጥያቄ፣ ነገ አርሰናል ስለ ተስፋ ልነግረኝ ነው። አታ 10 ምናምን ዓመት ሆነ እኮ ፕሪሚየር ሊግ ከበላ። ኦኬ 10 ምናምን ዓመት ከ20 ምናምን ዓመት ይበልጣል። ኦኬ ኦልሬዲ እኛ እየገታ ነው ኦልሬዲ። ከገታችሁት በኋላ ብትለኛ ይሻል እልሃለሁ፣ ችግር የለውም። ስለ ተስፋ ባታወራኝ እልሃለሁ፣ ችግር የለውም። ግን እያልኩ ያለሁት የ10 ምናምንም ሳክስ የለውም፣ ተስፋ ነው። 10 ምናምንም የጠበቅሽው ተስፋ። በመሀል ዩሮፓ ሊግ አለ። ዩሮፓ ሊግ ከበላ ራሱ እኮ 10 ዓመት ሆነ። 9 ዓመት እሺ ስቲል ተስፈኛ ናችሁ እናንተም። እሺ ወደ ከባዱ ጥያቄ መጣ። ወደ ፕሪሚየር ሊጎቹና ቻምፒዮንስ ሊጉ የቱ ይቅደም? ፕሪሚየር ሊግ ይቅደም? ሁለቱም ቢቀር ባይ ነኝ እኔ። ባትጠይቀኝና የሆነ ባልመልሰው። እሺ መመለስ ግዴታ ነው እሺ ጋይስ ልመልስ። መልስ። ነገ አርሰናል ከበርንሌ ያው በጠባብ ጎል ልዩነት የሚያልቅ ይመስለኛል። ማን የሚያሸንፍ ይመስላል? አርሰናል ኦር ደግሞ አቻ ነው ልጠብቅ የምችለው። በጠባብ ጎል ልዩነት በርንሌ ያለፉትን 4 ጨዋታዎች ተሸንፎ ከዚህ በፊት አቻ ነው የወጣው። ላይክ 5ቱንም ጨዋታ አላሸነፈም። አርሰናል በአንጻሩ 4ቱን አሸንፎ አንድ አቻ ብቻ ነው የወጣው። ያ ትክክል ነሱ። ስለዚህ አንተ አሁን ቁጥራዊ መረጃዎችን አይተን ከሆነ ያው በትክክል ቁጥራዊ መረጃ ውጪ የነገው ጨዋታ ስለ ስንት ይጠናቀቃል ብለህ ትገምታለህ? 1-0 አርሰናል ኦር ደግሞ አንድ አቻ፣ ከሁለት አንዱ ነው የምጠብቀው። እሺ እንዳልክ ግን ያው እሺ ያንተ ግምት ነው 1-0 ወይ አንድ አቻ ኦር 0-0 ያው አቻው። እሺ ማክሰኞ በርንማውዝ ከማንቸስተር ሲቲ በበርንማውዝ ሜዳ ነው። በርንማውዝ ያለፉትን ጨዋታዎች አልተሸነፈም፣ አንድ ብቻ አቻ ነው የወጣው። ሌላውን 4ቱን አሸንፏል። ስለዚህ እኔ የምጠብቀው ሲቲ እንዲያሸንፍ ሌላ አማራጭ የምፈልገው ሳይሆን በትክክለኛ ግምት ስለ ስንት የሚጠናቀቅ ይመስላል? በቃ ሲቲ 2-0 ጭራሽ። አዎ እንዴ አንተ ተስፋ የለማ። በበርንማውዝ ሜዳ ነው ባይዘው። አይ በርንማውዝን አንሰማው ቪታሊቲ አሰሙትም ጭራሽ። እሺ ቀጣይ አርሰናል ከክሪስታል ፓላስ
የመጨረሻ የፕሪሚየር ሊግ ጨዋታ እንግዲህ አሁን ነው ወሳኙ ፖይንት ማለት ግን አንድ መገመት አለብህ። ይሄንን እንኳን አርሰናል የሚያሸንፍ ነው የሚመስለው ከፓላስ። አዎ ለምን መሰለህ ያው ከሲቲ ጋር ባስገባው ተጫዋች አይተነዋል። ፍጻሜ እየደረሰበት ሲመጣ ይወግማል ብዬ አላስብም። የባስ ነው የሚለቀው ብዬ ነው ማስበው። አርሰናል ያሸንፋል ብዬ አስባለሁ። አሁን የአርሰናልን ጎል ባይዘዌ መገመት በጣም ከባድ ነው። ጎሉን ተሆና አርሰናል ካሸነፈ ማሸነፍ በቂው ነው። ባይዘዌ ጎል ለአርሰናል አሁን ዋጋ የለውም የሚያሸንፍ ከሆነ ምክንያቱም የ2 ነጥብ ልዩነት ስላለ ማሸነፉን የሚቀጥልበት ከሆነ የጎል ነገር አያሳስበው። አይ ከበርንሌን አቻ አረኩት እኮ አቻረክ አቻና ከበርንሌ አንዳቻ በቃ አቻ 0-0 ወይ አንዳቻ ወይ ደግሞ 1-0 አርሰናል። እናንተ በጣም ተስፈኞች ናችሁ ጌታዬ ሆይ። እሺ ሲቲ ከአስቶን ቪላ ሲቲ ከአስቶን ቪላ ሲቲ የሚያሸንፍ ይመስለኛል። ለምን ያው ቪላም ያው አረጋግጧል ሻምፒዮንስ ሊግ መግባቱ፣ ፋይናል ደግሞ አለው ኤሮፓ ሊግ። ስለዚህ ያው በሙሉ ተጫዋቹ ይገባል ብዬ አላስብም። ሲቲ ደግሞ ያው ወግሞ ነው የሚገባው። ገባ በኩል ሰዓት የሚደረጉ ጨዋታዎች ናቸው አይደል? አይ ቲንክ የመጨረሻ ሳምንት ስለሆነ ያው ስለማይታወቅ ብቻ ሁሉም የሚወግሙ ይመስለኛል። ክሪስታል ፓላስም ያው በቀላሉ እጅ ይሰጣል ብዬ አላስብም። አስቶን ቪላም በቀላሉ ይሰጣል ብዬ አላስብም። ብቻ እንትን ነው ፓስፖርት ምናምን አዘጋጅቻለሁ። ሌላ ነገር አያስፈልግም። አምናሃል ባይዘዌ። እሺ የመጨረሻው ከባዱ አርሰናል ከፒኤስጂ ምክንያት እፈልጋለሁ። ምክንያት ከነ ምክንያቱ ማን ያሸንፋል? ዋንጫውን ማን ይበላል? ይህን ቻምፒዮንስ ሊግ ፋይናል አሁን ከነ ምክንያቱ ካልከኝ እንደ ባለፈው አሁን እንደ ማን ነው እንደ ባርሳ ጨዋታ ነው። ኦፕን ፕሌይ ነበረ ከባየር ሙኒክ ጋር። እንደዛ ከሆነ ምን መሰለህ አሁን የፒኤስጂ አጥቂዎች ያው ከእንትን አጥቂዎች ጋር ይገናኙ ከአርሰናል አጥቂዎች ጋር ይሄን ታውቀዋለና ያው ተከላካዮቹ ቢያንስ ካስቆሙት ብዬ ነው ማስበው። ገባ አሁን የፒኤስጂ ተከላካዮች ይህን ያህልም አይደሉም፣ እንደ አርሰናል አይደሉም፣ ከአርሰናል ጋር አንጻራዊ ማለት ነው። ግን አጥቂዎቹ ያን ያህል ጫና ይፈጥራሉ ወይ? ተረዳኝ። ግን አሁን ጭንቅላታችን የሚያውቀው እነ ክቫራ እነ ዴምቤሌ እነ ድዌ እንደሚፈጥሩባቸው እናውቃለን። ግን አሁን ማርቲኔሊ፣ ትሮሳርድ፣ ማዱኬ ሳካ ሊፈጥር ይችላል እና ዮክሬሽ ሊፈጥሩ ይችላሉ የሚለው ነገር ብቻ ነው የሚያሳስበኝ እንጂ ያው ተመጣጣኝ ጨዋታ እናያለን። ግን በጣም የምፈራው እኔ የፒኤስጂን አጥቂ መስመር ስለሆነ ለፒኤስጂ አጋድላለሁ። ከፒኤስጂ መከላከልና ከአርሰናል መከላከል የአርሰናል መከላከል እና ባላንስ ያደረግን ብለህ ታስባለህ? ላይክ የአርሰናል ጠንካራ ጎኑ መከላከል ከሆነ የፒኤስጂን የማጥቃት ክፍል መቋቋም ከቻለ አርሰናል ማሸነፍ ይከብደዋል ብለህ ታስባለህ? ባየዋቸው የፒኤስጂ ጨዋታዎች የፒኤስጂ አሁን በቃ ክቫራን ልጥቀስልና ዴምቤሌ ልጥቀስና ምን ያህል ተከላካዮችን እንደሚበትኑ አይተናል። ገና እስቲ አርሰናል ላይ በደንብ እናያቸዋለን። ትክክል ስላልተገናኙ እስካሁን ድረስ ማለት ነው። እና ድል ለተጫወተው ይሁን የጨዋታ ግምት ኢንጀነራል ግምት እንደዚህ ሊጠናቀቅ ይችላል። 2-0 ፒኤስጂ። ጭራሽ አናገባም? አይ አይደለም፣ በዛ አጥቂ እንደ ይከብዳል ብዬ ነው ማስበው። ሳካ ይህንን ቪዲዮ እንደምታየው አልጠራጠር። ሳካን የሚይዘው ኑኖ መንዴስ። ኧረ ወፍ አልያዛትም እኮ ሳካ ፒኤስጂን ባገኘበት ጨዋታ ሁሉ ጎል አስቆጥሮበታል። ለማንኛውም ከቤኪ ጋር የነበረን አጠር ያለች ቆይታ ይህንን ይመስላል። እንግዲህ አርሰናል የፕሪሚየር ሊጉን ዋንጫ ያሳካል ወደ ማለቱ አጋርሏልም አላጋደልም። ያው ልቡ ሌላ ነው አፉ ሌላ ነው። ቻምፒዮንስ ሊጉን ግን በእርግጠኝነት አይ ቲንክ ወደ ፒኤስጂ ያደላ ትመስላል። ቻምፒዮንስ ሊጉን ዊልሲ እንገናኛለን ከጨዋታዎቹ በኋላ። ቴንክ ዩ በጣም ይመች።